ልጄን ወይኔ ገደልሽው ነው እንካ ትበላታለህ ታገል አፈር ብላ አዩ ነይ ውጪ እንጂ ይሄ ወጣኝ እኮ ወይኔ ጉዴ ልጅ እስካሁን እኮ ምሳ አልበላም እቺ ሴትዮ ተማምኜ ነው አሁን አንድ ሳምንት የምቆየው ትሰራለች አትሪባት አንቺ ወዴ አቤት ስጠራሽ ተወራቶች እንዴ እስካሁን ምሳ አልሰራሽም ልጅ እስካሁን ምሳ አልበላም ወይኔ በእናትሽ ብርቴ እኔ አንቺ ተማምኜ ነው አዲስ አበባ አንድ ሳምንት የምቆየው ኧረ እትዬ አሁን ሽንኩርቱን ገዝቼ የመጣሁት ይኸው አሁን አደርስለታለሁ ያንቺ ሰበብ አያልቅም ብርቴ እኔ ለፈጣሪ ብቻ ነው ትትሽ ነይ እባክሽ ተይ ትሰራለች እኔ እኮ የሚያበሳት እኮ እየረፈደብን ነው ያቡ ምግብ በትክክል ብላ ነገር ያለው ሰዓቱ ግን ይሄዳል ምን ደርስ ይመስላል በጊዜ ምን ደርስ አይመስለኝም እንዴ እስካሁን ምግብ አልደረሰም እንዴ ደግሞ እንቁላል ነው እንዴ መሰሉ አንተ የልጅ ቡዳ ዝም ብለህ አፍን አትክፈትብኝ የሰጠውን አርፈ ትበላታለህ ኧረ እባክሽ አባ ግን መኪናችን እስከይ ጓግቻለሁ ቶሎ የምናገኝ ግን ይመስልሃል ኧረ እናገኛለን ቶሎ ከሄድን ችግር የለውም ግን ልትከራከረኝ አልፈልግም ልጁ እንዳለው ካካርስ ነው የምንገዛው የኔ ቆንጆ እሱ እኮ ያለቀ ጉዳይ ነው ችግር የለውም ከነሱማ የበለጠ ድርጅት እኮ የለም ስልክህን ቁጭ አድርግና እንካ ብላ ነገርኩሽ እኮ እኔ እንቁላል አልበላም አሰሚም እንዴ እና ምን አባል ትበላ ነው አባይ ስራ የለችው እኔ እንደውም አልበላም ወደነ የምትበላው ከይሲ አፈር ብላ ወደነ የምትበላው እንካ ትበላታለህ ሰዓቱ ግን በጣም እየሄደ ነው መኪና አይመጣም እንዴ ወይኔ አዩኔ ምን ሆኜ ነው ና በእናትህን ቶሎ ቀይሬ እመጣለሁ ና አንተ ከይሲ ምግቡን አስደፋ